ውጪ እንዴ ወሬ ሰሙ ና አስረዳኝ አይደል? እኔ ነኝ ይሄ ሁሉ አመት አንድ ላይ ስንቆይ ግን እማላቀ ብዙ ነገር ይናገራል። ሲያምር ይሄ እኮ ስለዚህ ሎኬሽን ነው የምትገምበት ቦታው በጣም ደስ ይለኛል። እዚህ ነው የምትገኝ የማትመጭ እንደሆን የማንታይ ምን እየተካሄደ ነው? ዝሬ ሻማ ማነሽ? ሰው ወጣ ማነሽ? ጓደኛዬ ነኝ። ማናት? እዚህ ቤት አንቺ ወንደላደት ምን ሰሪሽ? ጓደኛዬ ነው። ወይኔ ሻማ ለያተም ለባች ምን ማናት? ሰልጅ ማናት? ተጋሪ እስኪ አፍረዳኝ። የወንደላደት አንቺ እዚህ ምን ሰራለሽ? እንደዚህ ላስ ነው ስራ ለምሳሌ እንደዚህ ለብሳ ዋው በጣም ነው የምትሰሩት። ደስ የሚል ስራ። መምጣትሽን አላወኩም ነበር። አስረዳሻለሁ። ሰማኛለን ይስተጋራ አላውቅም ነበር ማለት ነው። አንቺ ማነው? አንቺ ማነሽ? እራስ ንገሪኝ። ልቀቀኝ። አጠገቤ እንዳትደርስ። ሻማ ትልቅ ጦርነት የሚፈጠረው ልሶ ነው። ሊሰርቅልኝ ማናት? እኔ ማላውቃት ጓደኛ ማናት? እኔ ማላውቃት ጓደኛ ማናት? አብረን ስራ እንሰራለን። ቪዲዮቻችንን አሳይሻለሁ። በጣም ደስ ይላል። እንደዚህ ለብሳ ነው የምትሰራው ማለት ነው። ዋው በጣም ደስ የሚል ነገር ነው። ቁጭ በይና ላስረዳሽ። ምንድነው የምታስረዳኝ? ሻማር ምንድነው የምታስረዳኝ? ንገረኝ እስኪ። አንደኛ መምጣትሽን አልነገርሽኝ፣ ምናልባት አላውቅም። ስለዚህ ይሄ የኔ ቤትም አይደለም። ንገረኝ እስኪ። እዚህ ቤት ሴት መጥቶ ማያት ሴት አሁን ጻድ ሴት መጣ ሳያት ምን ላስብ ይችላል? ንገረኝ እስኪ። ሰሙ ስራ ልትሰሩ እስኪ ስራችሁ ይሌላ በናፍቆት ማባቴ ረስች ምን ሆነሽ ነው? ሰሙ ሲጠገን ጉልበቴ ና አስረዳኝ። እሺ አሁን አስረዳኝ። ማናት ልጅቷ ማናት? ንገረኝ እስኪ። ይኸውልሽ አብራኝ የምትሰራ ልጅ ናት። ማስታወቂያ ማብረን ነው የምንሰራው። ሰሙ ነገርኩሽ። ለምን አትረጋጊ? እኔ ማለቃት ጓደኛ እኔ እናንተ ከተዋወቅን ስንት ዓመታችን ነው? ንገረኝ። ሰሙ ይኸውልሽ አንቺ ከውጭ አሁን የመጣሽው ብዙ ማታውቂው ነገር አለ። እዚህ ደግሞ ብቻዬን ነው የምኖረው። ስለዚህ ኮንተንት ክሬት እናደርጋለን፣ ከሷ ጋር ቪዲዮ እንሰራለን። ልጅቷን ጥንብርጉሷ እንደዚህ ስታወቂ ትደነግጣለች። ምን ማድረግ ነበረብኝ? ንገረኝ እስኪ። እንደዚህ ለብሳ ነው የወንደላጤ ቤት የምትመጣው? ንገረኝ። እና እንዴት ለብሳ ትምጣ? ቪዲዮ እኮ ነው የምትሰራው አይደል? ሰሙ ችግር አለብሽ? እኔ ነኝ ማለት ነው ያልተረዳው አይደል? እኔ ነኝ ይሄ ሁሉ አመት አንድ ላይ ስንቆይ ግን እማላቀ ሰሙ ይኸውልሽ እኔ እንግዳ ነሽ ብዬ አሁን የመጣሽ እንጂ ታውቂኛለሽ። ከዚህ በፊት ቸኩለሽ ብዙ ነገር ይናገራሽ። ስለዚህ ምንድን ነው አሁን የምትይው? ምንም የምልህ ነገር የለም። በቃ የምረዳውን ነገር ተረድቻለሁ። ገባ? ስለዚህ ሄዳለሁ። ተረጋጊ እባክህ። በቃ መረዳት ያለብኝ ነገር ተረዳሁ። በጣም ጥሩና መልካም ልጅ ናት። ምንም የምትለው ነገር እኔ ደግሞ በጣም ነው የማስበላት። ስለዚህ አሁን እንዲያስደንግጠሽ አነደውም ከቻልሽ ይቅርታ ጠይቂያት። እኔ ይቅርታ ጠይቂያት? እየቀለድክ ነው? እኔ ይቅርታ ጠይቂያት እኮ ነው እያልኩት። አንተ ነህ እንጂ እኔ ልጅ ትዕግስቴን አታስጨርሽ። ይቅርታ ጠይቂያት። እኔና አንቺ እንተዋወቃለን አይደል? ቆይ ምን ሆነሽ ነው? አይደለም በጣም ጸባይሽ ግን ተቀያይሯል። በጣም ተለዋውጠሻል። እንደዚህ አይደለሽ። ያው ልጅ ከቻልሽ ይቅርታ ጠይቂያት፣ ካልሆነ እንጣላለን። ይጠብቀኛል ብዬ እያሰብኩ ያለሁት ወንድ ቤቱ ሴት ስትኖር ምን እንዳስብ ነው የምትፈልገው? ንገረኝ። ምን ብዬ ላስብ? ንገረኝ እስኪ። ሴት ብትኖር ይገባህ ነበረ። እሺ
እሺ እኔ መብት አሁን ከቤት ትወደኛለሽ? ሰሙ ተረጋጊ። አሁን መብት አይደለም። አንተ በጣም ብዙ አውርተሃል። አሁን እኔ የማወራበት ጊዜ ነው። ገባ? እባክሽ እኔ እናት እንደተከበርሽ ውጪ። ምን ማለት ነው? ውጪ ውጪ። ሻማር ካንተ ጋር ያልጨረሰው ጉዳይ አለ። ሰማኛለህ? ሰማኛለህ? ካንተ ጋር ያልጨረሰው ጉዳይ አለ። ውጪ ውጪ። ወዲ ሰሙ ሻማር አስወጣልኝ። አስወጣልኝ። የስንቱ ወጣው ውጪ። ለምን ትራክሽ ማሰኝ ማለሽ አላክሽን። ስለዚህ ለካው ማውራት ነው። አላክሽን አቆይ ግን ማንተና አላክሽን። ውጪ እባክሽን፣ እባክሽ እኔ መሬት ውጪ ውጪ። የኔ ቆይ ተረጋጊ። አታስወጣልኝ። ወፈለሽ ለምን ማስተዋል አንተ እንዴ? አይደለም በጣም እኮ እየቸኮልሽ ነው። ምን ሆነሽ ነው? እናት ውጪ ልኝ አልኩሽ። በቃ እኔ ማየት አንቺ ጭራሽ ድምፅሽን መስማት አልፈልግም። ውጪ ልኝ ንገሪኝ። እሺ አንቺ ማን ነሽ? ሚስቱ ነሽ? ምን ሆነሽ? ንገሪኝ። አንቺ እንኳን አልሽ ናፍረዳት እኔ ምን እንደሆንኩኝ ና አስረዳት። እየሰማኸኝ ነው? ሰሙ ገፋታ ይባላል። ለምን ለነገር ብዙ ሙክሪ እንዴ? እንደዚህ ስለሆንሽ እኮ ምን የሚፈጠር ነገር የለም። ተራክተሽ ብናወራ ነው የሚሻለው። እጪ አልወጣም፣ በእውነት አልወጣም። ሻማራ እኮ ስወጣልኝ ወይኔ እወጣለሁ፣ ወይኔ እወጣለሁ፣ ወይኔ እወጣለሁ ወይስ እሷ ትውጣ? አሁን ከሁለት አንዳችን ትመርጣለህ። ወይኔ ልውጣ ወይስ እሷ ትውጣ? ና አንቺ እንደምታስበው አይደለም። እያናገርኩ ያለሁት አንተን ነው። አስወጣልኝ። እኔ እንዳሳ ሁለታችሁ ልትወጡልኝ ደስ ይለኛል፣ ግን አንቺ ጥፋተኛ ነሽ። አትሊስት ልጅቷ ለምን እንደመጣች እዚህ ጋር ታረጋግጥ ነው። አንቺ ቁጭ በይ። በጣም ጥሩ። ስለዚህ ይወጣላችኋል። ምንድን ነው ቆይ ችግር አለ? ሻማር ወይኔን ወይስ እሷን ምረጥ ብያለሁ። ስለዚህ ሁለታችንም እንወጣለን። በቃ አቤኔ ማናት ስላላወቅሁት ጭራሽ ማናት እያለች ነው። አስረዳት፣ አስረዳት ማን እንደሆንኩ ንገሪኝ። አንቺ ጭራሽ ማናት? ቆይ ተረጋጊ እንጂ አሁን እቺ ልጅ ከዚህ ቤት ታስወጣታለህ ወይስ እንወጣለን? ንገሪኝ። ያገኘኋችሁ እኮ ባዶ ቤት ውስጥ ሁለታችሁ ብቻችሁን ነው። እንደዚህ ለብሳ ይታያል። ሰሙልሽ አንቺን ብትሆኚ እዚህ ቤት አይደለም ማለት የምትኖር እዚህ ቤት እኔ ብቻዬ ነው የምኖር አይደለም። ስለዚህ እሷ ለስራ ነው የመጣችው። ስለ ስራ ልናወራ ከዚህ የተሻለ ቦታ ደግሞ አንቺ እንደምታስበው ያለ እዚህ ተረጋጊ። ምንድን ነው የሚያንጨረጨው? በጣም ይቅርታ። ይሄንን ቤት እኔ ብቻ ማቀኝ መስሎኝ ነበር። ለካ አንተንም ማናችሁንም አላውቃችሁም። ትሰማኛለህ? ሁለተኛ አጠገቤ እንዳትደርስ። ሁለተኛ ሰማ። ለምን ነው ማትዘጋጁ? ይኸውልሽ እንግዳ ነሽ። ሰጡ ልቀቀኝ። ምንም ማውራት ማስተባበል ምናምን አይጠበቅብን። በቃ አይሁን። ሁሉንም ነገር አይቼዋለሁ። እሺ ገባሁ። እኔ መረዳት ባለብኝ መንገድ ተረድቻለሁ። ሁሉንም ነገር ላስረዳሽ። ይኸውልሽ 1000 ያወራሽ ከፈለግሽ ቪዲዮ ውስጥ ገብተሽ ማየት ትችላለሽ። የቲክቶክ ቪዲዮ እንሰራለን፣ የማስታወቂያ ስራ እንሰራለን። ለምን ሰዓት ነው የሚመጣሽ? እዚህ ቤት ስመጣ ደውዬ ነው የምመጣው? ንገረኝ። ደውዬ ነው የምመጣው? ለምን ከዚህ በፊት ደውዬ ነበር። ሳልደውል መምጣት አልችልም ማለት ነው? ንገረኝ እስኪ። ሳልደውል መምጣት አልችልም ማለት ነው? እንደውም ከዚህ በኋላ አጠገቤ ሁለተኛ አልመጣም። ንቀቀኝ። በጣም ትልቅ ችግር ነው የሚፈጠረው። ሻማር እሄዳለሁ። ሰማኛል። አክብሬ ስለምወድ ነው እዚህ ቤት የመጣሁት። ይገባሃል? ሁለተኛ አጠገቤ እንዳትደርስ አልፈልግም። በቃ አልፈልግም። እሄዳለሁ። ቆይ ተረጋጊ። አይደለም ተረጋጊ። ሻማር ኤልዳና ንገሪያት፣ ስለራስሽ በደንብ ንገሪያት። የሆነ ነገር ቢሆን ተረጋጊና የምር ነው። እዛ ጋር ነው ላስረዳሽ። እሺ ነይ አስረጅኝ። እሺ ና አታወራም። ሻምስቷ እሺ ና አስረዳኛ። እምሽ ተረጋጊ። እንደዚህ አይሆን። እኔን ለማስተባበል አትሞክር። የምታስረዳኝ ነገር ካለ አስረዳኝና እንሂድበት ወደምሄድበት።
እየጠበቅኩ ነው። ምንም የምታስረዳኝ ነገር የለም። አንቺ ምንም የምታስረጂኝ ነገር የለም። አይደለም ተረጋጊ። እንደዚህ ስለሆንሽ እኮ ምን ይመጣል? ዝም በይ በቃ ዝም አልኩሽ። በጣም ተንጨረጨሽ። እኔ እናንተ እናወራለን። እሷን ግን ይፈልግ ነይ የኔ እናት። ቆይ ተረጋጊ። ለምን ዘማን ወደም ውጪ ውጪ ወይስ ነው ወጣ ውጪ? ምን ማለት ነው? ሻባር ነይ እናንተ እናወራለን። አንቺ ወጥሽ ነው ውጪ። እንዴ ወይስ ነው ወጣ? ሻባር አስወጣልኝ፣ ይስጣም አስወጣልኝ። እባክሽን ውጪ፣ እባክሽን ለምን ውጪልኝ። አይ ያና ሰው እንዴት ሴት እንደዚህ ተለብሶ እንዴት ደግሞ ጭራሽ ሊያስረዳኝ እኮ ይሞክራል። ጭራሽ ደግሞ ይዋሸኛል። ለስራ እንደዚህ ለብሳ ነው ስራ የምትሰሩት? ንገረኝ እስኪ። ወይኔ እኔ ነኝ ለነገሩ ሞኞ፣ እኔ ነኝ ሰው ያመንኩት። ኤርዱ አይ እናንተ ግን ነው ባበልሽ ደወሉ ተሳደረኝ ያለ ማለት ነው። ምን ማለት ነው? ሰው ባልቀደመኝ ፒሲቲ ያገባሽ ያስመስላችሁ የማዳሽ ለክፋቱ እንጂ ተዘጋ